በስጋ ኢየሱስ ክርስቶስ በስጋ አባቱን አምላኬ ይለዋል። ግን ልክ እርሱ አባቱን አምላኬ እንደሚልበት እኔና የምልበት አንድ አይነት አይደለም። እሺ አሁን ኢየሱስ ክርስቶስ ስለዚህ አምላክ አለው ማለት ነው አይደለ? ለምንድን ነው አምላክ? አባቱ ነው እያልኩ እኮ ነው። እሱ አባቴ ይለዋል፣ አባቱ አብ ደግሞ ልጄ ይለዋል። አባቱ ስለ አባትነት ሳይሆን አምላኬም ሁሉ ይለዋል አይደለ? ሁሱ አሁን ምን አለ መሰለህ፣ ለምሳሌ አሁን ማለት ነው ከራስ ቁራን አንድ ሰው አምላክ ለመባል አንድ አምላክ ለመባል ሱራ 57:3 ላይ ምን ይላል? 57:3 ላይ ላውጣና ላስነብብህ። ምንድን ነው እያወራ ያለ? ወላሂ አልገባኝም። ጆሲ ጠብቀኝ ላሳይ ነው። ምንድን ነው የምታሳየው ልጄ? ጆሲ ወይ እየሰማው ነው። አዎ ኢየሱስ ክርስቶስ አምላክ አለኝ ይላል እኮ ነው እያልኩ ያለሁት መጽሐፍ ቅዱስ ላይ ላሳየህ ማስረጃ። ኢየሱስ ክርስቶስ አምላክ አለኝ አይልም፣ አባቴ ነው እንጂ አምላክ አለኝ አይልም እያልኩ እኮ ነው ይላል። በቃ ላሳየህ፣ እኔ ማስረጃ ላሳየህ። እኔ እውነት እላለሁ፣ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቱ አንተ እውነት ናሽ ላሳየህ። ያው ዮሐንስ ወንጌል ምዕራፍ ቁጥር 17 ኢየሱስ ክርስቶስ አምላኬ አላለም እያልከን ነው። ያው እነዚህ ጋር ወደ አምላካችሁ አድርጋለሁ ይላል ኢየሱስ ክርስቶስ። አንብበው፣ ያው ማስረጃ ነገርኩህ እኮ። ይሄኛውን በስጋ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው አይደለ? በስጋ ወደ አምላኬ አለ። ለምን ታዲያ ወደ አምላካችሁና ወደ አምላኬ ለምን አላለም? እዚህ ጋር ምን ይላል መሰለህ? ወደ አባቴና ወደ አባታችሁ የሚለውን ለምን ተውከው? እዚህ ጋር ምን ይላል? እኔ ወደ አባቴና ወደ አባታችሁ ይላል አይደለ? መጀመሪያው ስማኝ ነው ይኸውልህ፣ ወደ አባታችሁ መጀመሪያውን ቆይ ስማኝ፣ ይኸውልህ ሁሱ ተረጋጋ እንጂ አንተ ራስህ። እኔ ወደ አባቴና ወደ አባታችሁ አዩ፣ ወደ አባቴና አለና የእርሱን አባት የራሱ አባት አድርጎ ራሱ በባህሪው መለኮት ስላለው በመለኮት አንድ ስለሆነ አባቱን ለብቻው ክሌም አደረገውና ወደ አምላኬም ወደ አምላካችሁ አለ። አየው የኛ አምላክ የሆነው ልክ ለእርሱ አምላኩ እንዳልሆነው ሁሉ ማለት ነው። ምክንያቱም እርሱ የሰላም አምላክ ስለሆነ ማለት ነው። ስለዚህ አምላኬ ሲል ለሱ አምላክ አለው ማለት ነው አይደለ? ኖ እንደዛ ሳይሆን ለምን እኔ ወደ አባታችን እና ወደ አምላካችን እስካርግ ድረስ ለምን ብሎ አልተጻፈ ነበር እዚህ ጋር? እኔ ወደ አባቴና ወደ አባታችን ተባለ አምላኬ እያለኮ ነው ጆሲ። እሱንማ እኮ ነገርኩህ። እሱንማ እኮ የነገርኩህ ነው። እሱንማ እሱ በስጋ አምላክ አለው። አዎ ኦፍኮርስ አዎ። ያልተፈጠረ እንጂ የተወለደ እኮ ነው ኢየሱስ ክርስቶስ አይደለ? ኢየሱስ ክርስቶስ እኮ በስጋ የተዋሃደ መለኮትን የተዋሃደ ስጋ እኮ ይዟል አይደለ? በስጋው አምላኬ ይለዋል፣ አባቴም ይለዋል። በስጋው በመለኮቱ ግን አባቴ ሊለው አይችልም። እኔ እናንተ ለምሳሌ አባት የምንልበት መንገድ ይለያያል እኮ አይደል? እኔ አባት አይደለም አምላኬ ይቅርታ ጋር እኔ ፈጣሪ ነው። እሺ አዳምጥ፣ ይኸውልህ አሁን ኢየሱስ ክርስቶስ እኛ ግን አባት እንድንል የልጅነት መንፈሱ ሰጥቶናል። እኛ ግን አባቴ ብለን እንድንጠራ እኛ ሰጥቶናል። ባሪያ ነህ እንደ መጽሐፍ ቅዱስ ላሳየህ። መጽሐፍ ቅዱስ ላይ ማስረጃ ፈልጋለህ? ምን ኢየሱስ ክርስቶስ ባሪያ ነው ይላል መጽሐፍ ቅዱስ። ምን ትላለህ? ልክ ነው። የባሪያውን መልክ ይዟል። ልክ ነው። ምክንያቱም መዋረዱን፣ ስጋውን፣ ደካማውን የአዳምን ስጋ የተዋረደበትን ስጋ መያዙን ሲነግርህ የባሪያውን መልክ ያዘ ይላል። ኦፍኮርስ አውቃለሁ። በጎቼ ድምፄን ይሰማሉ ይላል ኢየሱስ ክርስቶስ። በጎቼ ድምፄን ይሰማሉ ይከተሉኝማል አለ። በጎቼ የሚለው ማን ነው? ክርስቲያኖችን ነው። ክርስቲያኖችን፣ አማኞችን በእርሱ አምላክነት በእርሱ ሰውነት ፍጹም ሰውነትና ፍጹም አምላክነት የምናምን ክርስቲያኖች ማለት ነው። ስለዚህ ክርስቲያኖች የኢየሱስ ክርስቶስ በጎች ናቸው ማለት ነው አይደለ? ኦፍ ኮርስ አዎ። የበጉ ጠባቂ ደግሞ ራሱ ክርስቶስ ነው። ተኩላ እንዳይወስደን በእንደናንተ አይነት በስህተት ነቢያት የስህተት መንገድ እንዳንሄድ በጎችን የሚጠብቅ ክርስቶስ ኢየሱስ ነው። ስለዚህ አንተ እኔ አሁን አንድ ጥያቄ ልጠይቅህ ነው። ይኸውልህ አሁን አውጥቼዋለሁ። ይኸውልህ ሱራ 57:3 ላይ ምን ይላል? እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ይላል አይደለ? ምንድነው እርሱ ፊትም ኋላም ቀሪ ነው ይላል አይደለ? ይህ የአምላክነትን የሚያሟላ ነው አይደለ? አንድ አምላክ ለመባል ፊትም ኋላም የሌለው ነው አይደለ?
ወደ አንተ እንመጣለን፣ ችግር የለም። ቆይ አንዴ ነው አይደለም። ይሄን ብቻ ይሄን መልስልኝ። መጀመሪያ ይሄን መልስልኝ። እሺ ነው እሺ ነው አይደለ? አምላክ ለመባል አምላክ ፊትም ኋላም ቀዳሚም ምንም የሌለው ነው አይደለ? እርሱ ፊት አንዴ እሺ አይደለ? ይሄን መልስልኝ። መጀመሪያ ይሄን መልስልኝ። ሉሲ ረጋ በላ እንዴ ላውራድል ከላይ ያለው ልጅ ምን ያደረከው? ሚውተን አንሳው ደውልልኝ የሚለው ልጅ ሰማን? እሺ አይሰማም? እሺ ቀጥል። እሺ ጆስ ቀጥል። አሁን ሱራ 57:3 ላይ ፊትም ኋላም የሌለው ነው አይደለ? አላህ ባንተ በቁርአንህ አላህ ፊትም ኋላም የሌለው ነው አይደለ? አይደለ? ጨርስ። ይሰማው ይህን ባህሪ ለነብዩ መስጠት ትችላለህ? ላ መልከ ጸደቅ የሚባል ሰው አለ መጣስ ላይ እሱ ቆይ ስማይ መጀመሪያውን እሱን አስረዳለሁ ከፈለክ ስለ መልከ ጸደቅ ከፈለክ እነግርሃለሁ ከፈለክ ችግር የለውም ግን መጀመሪያውን ስለገባለ ብቻ እናውራ ይሰማል ምን ነበር ይሰማኛል እሺ እኔ ሙስሊም ነኝ ጓደኛዬ ጋር እየተቀላለድኩኝ እሺ ድምጽህ አይሰማም ከይቅርታ ጋር በቃ እሺ ጆስ ይቀጥል እሺ አሁን አንድ ሰው ፊትም ኋላም የሌለው ማለት አንድ አምላክ አላህ ብለህ የምታመልከው ያንተ አምላክ ፊትም ኋላም የሌለው ነው አይደለ? እሺ ቀዳሚ ምንም የሌለው ነው አይደለ? ስለዚህ ቀዳሚም ፊትም ኋላም ከሌለው አምላክ ብለህ የምታመልከው አንተ በአንተ በቁርአን ያለው ማለት ነው ኢየሱስ ክርስቶስን ነብይ ነው ለማለት የምትሄድበት ርቀት ደግሞ መጽሐፍ ቅዱስ ላይም ኢየሱስ ነብይ ነው አምላክ አልተባለም ብለህ የምትናገርበት ላይ የዮሐንስ ራዕይ ምዕራፍ 1 ቁጥር 17 እስከ 18 ላይ ፊተኛውና ኋለኛው እኔ ነኝ ይላል አይደል? አልፋና ኦሜጋ እኔ ነኝ ይላል አይደል? የመጣውና የሚሄደው የሚመጣውም እኔ ነኝ ይላል አይደል? ከራስ ከቁርአን ጋር አሁን አንድ አምላክ ኢየሱስ ክርስቶስ ለአምላክነቱ መገለጫ እንዲሆነው ይሄን መንገዱ በትክክል አይገልጸውም። ከዛ ውጭ ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 54 አብርሃም ሳይወለድ እኔ አለሁ ብሎ ይነግራቸዋል። ይሄ በራሱ ለአምላክነቱ ማረጋገጫ አይሆንም። ከፈለግ መጽሐፍ ቅዱስ ነው ትችል አስነብብ ይችላል። እንዲህ አይነት ቃላቶችን ነብያችን ሰለላሁ ዐለይሂ ወሰለም ራሱ ይገለጽባቸዋል። በጣም ይገርማል። እኔ የምልህ አሁን ሁሱ እኔ ለምልህ አሁን አንድ አምላክ ጆሲ አምላክነት መገለጫ አይደለም። አዳምጠኛ ነብዩ መሐመድ ነብይ ያንተ ነብይ መሐመድ እንደዚህ ማለት ይችላል? በቃ ዝም ብለህ ራስህ ማውራት ብቻ ነው የምትፈልገው? አዳምጥ እንጂ ረጋበል ማውራት አይደለም። ያንተ ነብይ እንደዚህ ማለት ይችላል ወይ? አዎ ይችላል። ለነግርህ ነው። አዳምጠኝ። እኔ ከአብርሃም በፊት አለሁ ነው ያለው አይደል? ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ከክርስቶስ በላይ እኔ ከአዳም በፊት አለሁ ነው ያሉት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? ኩንቱ ነብይ ቦታ ታሳየኛለህ? እሱ ያሉበትን ቦታ ታሳየኛለህ? አዎ አሳየኝ። ኩንቱ ነብይ እሺ አውጣና አሳየኝ። ኩንቱ ነብይን ወአደም በይነ ሩህ አውጣና አሳየኝ። እሺ አዳምጥከስ አውጣና አሳየኝ። እኔ የምፈልገው በአረብኛው አይደለም በእንግሊዘኛውና በአማርኛው ነው የምፈልገው። አውጣና አሳየኝ። እሺ አሳየኝ። አዳም በስጋና በመንፈስ መካከል ሳለ የዛኔ ነብይ ነበርኩ ብሎ እስኪ አሳየኝ። እሺ ወደ አማርኛ ልቀይረውና እዚህ ጋር ላሳየህ። ያውና ሐዲሱ ይታያቸዋል ልጆች። አዳም ገና በስጋ መካከል ሳለ ነብይ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ። ወደ አማርኛ ልቀይረው ከተረጎመላችሁ እኔ አለ የአላህ መልእክተኛ ሆይ መቼ ነብይ ነበርክ? በሌላ ዘገባ ደግሞ መቼ ነብይ ተብለህ ተጻፍክ አለ። አዳም በመንፈስና ኢንሳይክሎፒዲያ ላይ አልፈልግም። እኔ የምፈልገው ቁርአን ላይ በትክክል ቁጥሩን ምዕራፉን እንድትነግረኝ ነው የምፈልገው እኮ። ምዕራፍና ቁጥሩን ልነግርህ ነው፣ ችግር የለውም። ያ በታች ተቀምጧል። እሺ ረጋ በልና
ገናችን ያ ነው ያ ምንጮቹ እዚህ ጋር ተቀምጠዋል። አህመድ 2596 ላይ ሙስነድ አህመድ ላይ ታገኛለህ። ጋር ነብዩ ሰለላሁ ዐለይሂ ወሰለም ኩንቱ ነቢይን ወአደም በይነ ሩህ ወልጀሰድ አዳም ገና በስጋና እንግሊዘኛውን አድርገው ጆስ የረጋ ያድርጌልህ ስትጠጣ ነበር። ማርታ ሰላም ነው? እሺ ሰላም ኩስ እንዴት ነህ? ደህና ነሽ? ደህና ነኝ። አይ የልጁን የቅድሙን ጥያቄ ልጠይቅ ነው። ማለት ወንድ ልጅ ህፃን ተወልዶልናል አለቅነት በጫንቃ የሚለው አንድ ቪዲዮ አይቼ እሱን ለመጠየቅ ነው የገባሁት። ጠይቅ። እሺ እሺ እሱ የት ነው ያለው? አሳየኝ። የትኛው? ልታሳየው ነበረ መጀመሪያ የጠየቀ ልጅ። ኦኬ ምን የሚለው? ህፃን ተወልዶልናል አለቅነት በጫንቃ ምናምን የሚል አይ ቲንክ መጽሐፍ ቅዱስ ላይ ነው። አለቅነት በጫንቃ ቀጥሎ እሺ ሰሞኑን ይቅርታ ሰሞኑን ማለት አንድ ቪዲዮ ሲዘዋወር እቺ ነው። ምን የሚል ቪዲዮ? ህፃን ተወልደ ማለት ነብዩ መሐመድ ህፃን ተወልዷል የሚል አለ። እሱ ነው የተዘዋወረው ቪዲዮ። እሱ ነው የተዘዋወረው ቪዲዮ። ምንድን ነው ቪዲዮ የተዘዋወረው? አይደ ሁሱ ህፃን ተወልዶልናል ላለቅነት በጫንቃ ምናምን የሚል እንደዛ የሚል አለ። አዎ የቱ ጋር ነው? ቅድም መጀመሪያ ልጁ ጠይቆ ነበርና ልታሳየው ነበረ። ልጁ ያለው ምን ነበር የጠየቀው? አሁን ያልኩን ነው አይደለም። ልጁ ያለውን ድገሜልኝ ጥያቄውን። ችግር የለውም ማሳይሻለሁ። ህፃን ተወልዶልናል ላለቅነት በጫንቃ የዘላለም ምናምን በነብዩ ሙሴ አንደበት ነብዩ ሰለላሁ ዐለይሂ ወሰለም ህፃን እንደተባሉ የተገለጸበትን ቦታ አሳየኝ ነው ያለው። እሺ የት ነው ያለው? ለኔ ማሳየኝ። አላሳየውም። ችግር የለውም አሳይሻለሁ። ትንቢተ ኢሳይያስ ላይ የሚገኝ መሰለኝ ግን ጥቅሱ አይደለ መጽሐፍ ቅዱስ ውስጥ ሄደ ነው። ትንቢተ ኢሳይያስ ላይ ያለው እንዳሳየሽ ነው የፈለግሽው? እና ሰሞኑን ያወራው እንደዛ ነውና በዛው ቀጥሎ ደግሞ ኃያል አምላክ ይላል። ለኢየሱስ የተነገረው ነው። አንተ ለነብዩ መሐመድ ነው ያልከው። ለኢየሱስ ነው የተነገረ ያለሽ ማን ነው? ኃያል አምላክ ነው ነብዩ መሐመድ። ለኢየሱስ ነው የተነገረ ያለሽ ማን ነው? መጽሐፍ ቅዱስ ላይ ያለውን አይደል ያወራው? የቱ ጋር ነው ለኢየሱስ ነው ብሎ የተነገረ ያ ጥቅስ? እስኪ አውጣው ያወራበትን። እሺ ጥቅሱን አውጣው። ለኢየሱስ ነው ብሎ የተናገረሽ ማን ነው ያን ጥቅስ? አላነበብከውም ሙሉን? የለም ለኢየሱስ ነው የሚል የለም በፍጹም። እሺ የዋዲ ማለት ቪዲዮ ሰርቷልና ያንተ እስኪ ገብተህ ምንድነው ይዋድ? እኔ እዛ ነው ያየሁት። የዋድ ጋር ምንድነው ይዋድ? የዋድን አታውቀውም? ምንድነው ይዋድ? ሰው ነው ብዙ ያ ለኢየሱስ ነው ያልሽው አንቺ? ለኢየሱስ የተነገረውን አንተ ደግሞ ለነብዩ መሐመድ ለኢየሱስ ነው የተነገረ ያለሽ ማን ነው? ከኢየሱስ ውጭ ኃያል አምላክ የተባለ የለም። ኦኬ እሺ እንደዛ ካለ አሳየን። እሺ ኃያል አምላክ የተባለበት አንድ ቦታ አሳየን። ኢየሱስ ያባ ክፈች። ክፈች። እሺ ክፈተው። አንተ ያወራው ኃያል አምላክ የተባለበት ቦታ የቱ ጋር ነው? ኢየሱስ እሺ ታስገባኛለህ መረጃ ልበልም? አዎ ይዘሽ። አይ ማለት ሰሞኑን አንድ ቪዲዮ ያለውና ጤነኛ። እሺ መልሰህ እንድታስገባኝ ይዤ እመጣለሁ። ኃያል አምላክ የተባለ የቱ ጋር ነው? ኢየሱስ ክፈች አሳየን። ትንቢተ ኢሳይያስ ላይ ህፃን ተወልዶልናል የሚለው አንተ ለመሐመድ ነው ብለህ አወርታል ሰሞኑን።
ሙስሊሞችን ነው። እሺ ወላሂ መከራ ወላሂ። እሺ ልጠይቅህ። እሺ ልጠይቅህ። እሱ ኢሳ ወፍ ፈጥሯል አይደለም? በቁርአን አልፈጠረም። ዝም ባይፈጥርም የወፍ ቅርጽስ? የወፍ ቅርጽ አንቺም መስራት ትችላለሽ። መስራት መፍጠር በሚል ይመጣል። የወፍ ቅርጽ እኔም እፈጥራለሁ ከጭቃ። ግን ወፍ አልፈጠረም። እፍ ሲልባት ነፍስ ዘራች ምናምን የሚለው በአላህ ፍቃድ ይላል። አላህ ስብሐነ ወተዓላ ነው። ምን አታስረዳም? እሱም በትክክል እሺ፣ ላስረዳሽ ታዳምጫለሽ? ታዳምጫለሽ? ቁርአኑ የሚለው እሺ ምን ይላል መሰለሽ? በመጀመሪያ ህፃን የተባለበትን ቦታ ላሳይሽ ወይንስ ልተወው? ዝም ብለሽ ላሳይሽ እና ህፃን የተባለው በነብዩ ሙሴ አንደበት ማን እንደሆነ ላሳይሽ አንድ ጊዜ። ሶሒህ ሙስሊም ላይ ይገኛል። ያውና ሶሒህ ሙስሊም ጋር ፈቀድ ወረደ ፊ ሶሒህ አልኢማም ሙስሊም ረሒመሁላህ ተዓላ እዚህ ጋ ነው። ከሁላች ከኛ በኋላ የተላከው ህፃን ነው ብሎ የገለጻቸው እዚህ ጋ ነው። ሙሴ ባያቸው ጊዜ አለቀሰ ይላል። ወደ አማርኛ አልቀይርልሽ፣ ምናልባት አማርኛው በትክክል ከተረጎመ እሺ። ሰሂህ ሙስሊም ቡኻሪ ላይ በሌሊት ጉዞና እርገት ምዕራፍ ላይ እንደተዘገበው ነቢዩ መሐመድ ቤተሰብ ባልደረቦቻቸው ላይ ሶላት ይውረድ፣ ከዚያም ስድስተኛ ሰማይ ላይ እስክደርስ ድረስ ተጓዝን። በሙሳም ላይ ሰላምታ ያቀረብኩለት፣ እሳቸውም እንዲህ አሉ፣ እንኳን ወደ ጻድቁ ወንድምና ጻድቅ በጠራሁ ጊዜ ብሎ ጠራቸው። አለቀሰ አለው። ጌታ ሙሴ ያለቀሱበት ምክንያት ኢማም ነው እያለ ይህ ማለት ሙሳ ዓለይሂ ሰላም ቁጥራቸው ቢበዛ በመካከላቸው ጥቂት ስለነበሩ አማኞችና ህዝቦች አዘኑ። በአማርኛ ምንም እንትን አላለው። ለማንኛውም ቃሉን ላሳያችሁ። እዚህ ጋር ጉላም ብሎ ቃል በቃል አስቀምጦታል። ያና ሙሴ ያለቀሰበት ምክንያት ይሄ ነው። ፈኑዲየ ማ ዩብኪከ በአማርኛ አድርግልኝ። ህፃን ተወልዶልና አለቅነት ጫንቃነት ምናምን የሚል ነው ያወራውና እሱን እሺ ልጁ የጠየቀውን መለስልኝ እያልሽ ነበረ። ልጁ ምንድን ያለው? በሙሴ አንደበት ህፃን ተብለው እንደተገለጹ ነው። ያውና ህፃን የሚለው ቃል በቃል ያውና እዚህ ጋር ሙሴ ባያቸው ጊዜ ህፃን ብሎ የገለጸባቸው ይሄ ጉላም የሚለው ቃል ነው። ይሄ ቃል ነው ሙሴ የተናገረው። ከሁሉም ነቢያት በኋላ የመጣ ለማለት ነው ህፃን የሚለው። ወደ አማርኛ ልቀይረውና እስኪ በትክክል ከተረጎመው እንመልከት። ጉላም ይላል የአረበኛው ቃል ያውና ባሪያ ብሎ ተርጉሞታል። ጉላም የሚለው ግን ህፃን ወይንም ልጅ ማለት ነው። በሱረቱል ከህፍ ላይ ይሄ ቃል ይገኛል። ወአመል ጉላሙ ይላል፣ ልጁ ህፃኑ ግን እያለ ይናገራል። ቃል በቃል ይህን ቃል ህፃን ብሎ አስቀምጦታል። ለማንኛውም በሙሴ አንደበት ህፃን የተባለው ልጅ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆናቸው ሶሒህ ሙስሊም እና ቡኻሪ ላይ ተቀምጦላቸዋል። እሺ አሁን ኢየሱስ ክርስቶስ ወይንም ዒሳ እንደ ቁርአን ላይ ኢሳ ብለን እንጥራላቸው ወፍ ፈጥሯል ብለው ብዙ ጊዜ ይነግሯቸዋል። ለመሆኑ ወፍ ፈጥሯል? ወፍ አልፈጠረም። ምንድነው ታዲያ ከተባለ የወፍ ቅርጽ ከምን ከጭቃ ገብተሻል አይደለ? ያ ነው የሚለው። ከዚያ በኋላ የክርስቶስ ስራ በዚያ ላይ ምንድነው? እፍ ማለት ነው። እስከዚህ ድረስ ብቻ ነው ድርሻው። በራሪ ወፍ የማድረጉ ስራ የማን ነው? የአላህ ሱብሓነሁ ወተዓላ ስራ ነው። ይህንን በቁርአን ላይ ሁለት ቦታ ላይ መጥቷል። ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየትን ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ይላል። አኒ አኽሉቁ ለኩም ሚነ ጢን አለ። አብርሃም ማን ነው? ሙሴ ማን ነው? መሲሁ ምን አለ? እኔ ከጭቃ የወፍ ቅርጽ እሰራላቸዋለሁ ወይም እፈጥርላቸዋለሁ። ምንድን ነው የሚፈጥረው ከተባለ ከጭቃ የወፍ ቅርጽ፣ ወፍን ሳይሆን የወፍ ቅርጽ ያንን ነው። እና ስለዚህ ፈተኩኑ ጠይረን ቢኢዝኒላህ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች አለ። ታየሽ፣ የመሲሁ ስራ ምንድን ነው? የወፍ ቅርጽ መስራት ነው። ከዚያም እፍ ማለት ነው በዚያ ላይ። ከዚያ በአላህ ፍቃድ በራሪ ወፍ ትሆንለታለች። ይሄ ነው። ሙሴ ልክ እንዲሁ ወፍን ህይወታቸውን ዘርቶላቸዋል። ማነው? አብርሃም በቁርአን ላይ።
በአላህ ፍቃድ ኢሳ የወፍ ፈጣሪ ሆኗል አይደለ? አላልኩም እንደዛ አይልም። እንደዛ የወፍ ፈጣሪ አይልም። የወፍ ቅርጽ ነው የሚለው። የወፍ ቅርጽ ከጭቃ መቅረጽ ማለት አፍ ካለበት በኋላ በአላህ ፍቃድ በራሪ ወፍ ሆነ ይችላል። በአላህ ፍቃድ እሺ፣ ያለ አላህ ፍቃድ ምንም ማድረግ አይችልም። ያ በራሪ ወፍ የሆነው በአላህ ሱብሓነሁ ወተዓላ ውሳኔ ይሄ ቢያምር ምን አላህ ሱብሓነሁ ወተዓላ። ኦኬ እሺ፣ ሌላ ጥያቄ እሺ ደግሞ ለምሳሌ ሌላ ጥያቄ በነብዩ አይሚን በአላህ ብቻ ማመን ይቻላል ነው ወይስ በነብዩም አንድ ላይ ነው ማመን የሚቻለው? በአላህ ብቻ ማመን ነው እንጂ አላህ ደግሞ ያዘዘው በመልእክተኞቼ መልእክተኛነት እመኑ ብሏል። ከዚያ ነብያቶችን እንደ ነብይ መቀበል ነው። ፈአሚኑ ቢላሂ ወሩሱሊሂ ይላል። በአላህ እመኑ በመልእክተኞቹም እመኑ ይላል። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ እንዲሁም በመልእክተኛ እመኑ ባወረድኩትም ብርሃን በቁርአን እመኑ ይላል። ያ ነው በአላህ ማመን ሲባል ጊዜ አላህ የላካቸውን ነብያቶች እንደ ነብይ አምኖ መቀበል ግዴታ ነው። ሁሉንም ነብያት አንድንም ሳንክድ ማለት ነው። በነ ኢብራሂም፣ በነ ሙሴ፣ በነ ዒሳ በሁላቸው ነብያቶች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር ይህ ነው። እሺ እና ሻሃዳ ሲታሲዙ ለምሳሌ ባላና በመልእክተኛው አምናለሁ ተብሎ ነው። ምን አልሽኝ? ሻሃዳ ሲታሲዙ በእና ነው የሚቀበለው። እሺ ሻሃዳ ስናሲዝ ጊዜ በአላህና በመልእክተኛ አላህን እንደ አምላክ ነብዩ መሐመድን እንደ ነብይ እንደ መልእክተኛ በመመስከር ሌላ አይደለም። እርሳቸውን ልክ እንደ አምላክ ብንመሰክር ኖሮ የዛኔ በአላህ ላይ ያጋራን ይባላል። ይሄ በፍጹም ክህደት ነው፣ አይቻልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ መልእክተኛ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ይሄ ነው። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ። ይሄ ነው። በየሁሉም ነብያት ዘመን እንደ መልእክተኛ ይመሰክራሉ። ልክ ለምሳሌ ሐዋርያቶች ምናሉ በና አመና ቢማ አንዘልተ ወተበዕን ረሱላ፣ ጌታችን አላህ ሆይ ባወረድከው ቃል አምነናል እንዲሁም መልእክተኛውንም ተከትለናል አሉ። መልእክተኛን እንደ መልእክተኛ መከተል መቀበል ግድ ነውና መሲሁን ክርስቶስን ኢየሱስን ሐዋርያቶች እንደ መልእክተኛ አምነው ተቀብለዋል። ልክ እንደዚያው ማለት ነው። ይሄ ነው። እሺ እሺ፣ አመሰግናለሁ። መርሐባ። እሺ ጥያቄ አለ? ይቀጥል። እሺ ልቀጥል። ጥያቄ ቀጥል። እሺ ንድር ስለሰጠኝ አመሰግናለሁ። የኔ ጥያቄ ሁለት ጥያቄ ነው። ሁለቱን ጠይቄ እወጣለሁ። በቅርብ የተለቀቀ ቪዲዮ ነበርና ከዛ ቪዲዮ መካከል ያንተን ንግግር ሰምቼ ነበርና ምንድነው እሱ መካከል ሕፃን ተብሎ መሐመድ ነብያችን መሐመድ ተነግሮለት ነበረ። እሱም አለቅነት ሁሉ በጫንቃው ላይ ይሆናል ተብሎ ተነግሮለት ነበረ የሚል ነበር። ሰምተኛል? ጨርስ። እየሰማ ነው። የኔ ጥያቄ ነብያችሁ መሐመድ ሕፃን ተብሎ የነገረለት የትኛው ነብይ ነው? ሙሴ። መሐመድ ሕፃን ነው ተብሎ የተነገረለት በነቢያቶች አፍ ተነግሮለታል ብለህ ስትል ሰምቻለሁና የትኛው ነብይ ነው ሕፃን ብሎ የተነገረለት? ሙሴ። ምዕራፍ ስንት ላይ? ሰው ሙስሊም ና ልንገርህ፣ ትገልጣለህ፣ ታወጣለህ። ሰው ሙስሊም 887 ሳይ ሙስሊም
887 ግለጠው። ኦኬ ሙሴ የብሉይ ኪዳን ሙሴ በመጽሐፍ ቅዱስ ያለውና 3887 ላይ ህፃኑ ብሎ የገለጻቸው እርሳቸውን ነው። ክፈት እየሰጠው ነው ማስረጃ። እሺ ሙሴ ልክፈትለት ጋይዝ፣ ቆይ ልክፈትለት። ህፃን ተብሎ ተነግሮለታል ብሎኛል። ስንት ነው? ምንድን ያልከኝ? 3887 ቡኻሪ ላይ ሙስሊም ቡኻሪ ላይ ነው። ሙስሊም ላይ ያለ ሰጣለኝስ ቡኻሪ ስንት? 3887 ሐዲሱ በጣም ረጅም ነው። ምኑ ጋር ነው? እስቲ ከፍቼ ላሳይና ታሳየኛለህ። እስቲ የሙሴ ታሪክ ላይ ነቢያቶችን እያረጉ ወደ ሰባቱ ሰማይ የሄዱበት ጉዞ ነው እሱ። እዚያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ልክ ሙሴ ጋር ሲደርሱ ህፃኑ ብሎ ሲገልጻቸው እናያለን። ክፈታ። እሺ ቆይ እየከፈትኩ ነው ቪዲዮ። እሺ የትኛው ላይ ነው ያለው? እስቲ ንገረን ቦታው ነው። ሙሴ ላይ 6ኛው ሰማይ ላይ የሚል ታገኛለህ። አይውና ሙሴ እሱ ጋር አካባቢ ወደ እሱ አብርሃም ነው። ወደ ዝቅ አድርገው ወደ ላይ እንደሱ አውርድ። ቅድም አብርሃም ጋር ደርሰህ ነበር። እሺ እሱ ጋር አካባቢ ሴቱ ጋር ነው። ያው የቱ ጋር? ሙሴ ላይ ያለው እዚህ ጋር ነው። አብዱልከሪም አንዴ አንብብለት። ያውና ዘያን ግማን እያለ የተቀመጠበት ቦታ አንዴ አብዱልከሪም ቢው ተነሳ። አብዱልከሪም ሰላም አለይኩም ወራህመቱላሂ። ስለ ሙሴ ላይ ያለውን አንዴ እንትን በለው። ወአለይኩም ሰላም። ያውና ሙሴ ቀጥታ ያን ግማን እያለ ህፃን እያለ ይገለጸበት። ጉላም የሚለውን አሳየን። ከፍ አድርገህ ጉላም የሚለውን ወገናችን መካከል ላይ ይታያል። ያን ግማን ማለት ህፃን ማለት ነው። ያውና እዚህ ጋር የአረበኛው ጋር ቀጥታ ቃል በቃል ህፃን ጉላም የሚለውን ክፈት። አረበኛው ላይ ማለት ነው። ፕራይመሪ ለምን እንግሊዘኛው ያን ግማን ማለት ህፃን ማለት ነው። አረብኛው ልክ እንግሊዘኛው ልክ አይደለም። እሺ እንግሊዘኛው ልክ አይደለም። ያው ኦኬ እንዳሉ ቡኻሪ እንግሊዘኛውን አትቀበሉም? እንግሊዘኛው ቡኻሪ በአረብኛ ነው የተጻፈው። ለምሳሌ መጽሐፍ ቅዱስ የተለያየ ጊዜ ትራንስሌት የሚደረገው መሰረታዊ ቋንቋ ላይ ችግሮች ሲፈጠሩ ነው። ስለዚህ ይሄ ምንም አዲስ ነገር አይደለም። ምናልባት ማናቅ መስሎ ከሆነ እዚህ ያር በጣም እንትን ስለዛ ትራንስሌሽን ፕሮብሌም ነው። ያንግማን ማለት እኮ ትልቅ ሰው ማለት ነው። ማን የተረጎመው ትነግረናለህ? ከይቅርታ ጋር ወገናችን አንተ ሰው አይደለም መተርጎሙን ሳይሆን ያንግማን ማለት ህፃን ማለት ነው አይደል? እሱ ማን የተረጎመው ወገናችን ታውቀዋለህ? ከይቅርታ ጋር ወደዛ አልሄድም ስላለን ተርጓሚ አወጣላለሁ። ዶክተር መሐመድ ነው። ቆይ ዶክተር መሐመድ ነው አወጣላለሁ ተርጓሚውን። ችግር የለውም። አሁን እሱ ሳይሆን እኔ ያንግማን ማለት ህፃን ማለት ነው። እሱ ቆይ ቀጥታ እሱን ሐዲስ አረበኛው ላይ አድርገህ እኮ በቃ ፕራይመሪ አረበኛው ላይ አድርገው ነው። ይሄኛው ልክ አይደለም። ይሄኛው ልክ አይደለም። አረበኛው ላይ ወጣ። ኦኬ እንዳሉ እንግሊዘኞች ልክ አይደሉ ማለት ነው። አንተ አውጣ አረበኛው ላይ አስቲ ጀነራላይዜሽን ፋላሲ ይባላል። ምናልባት ሎጂክ ማጥናት ከሆነ ሎጂክ ማጥናት ከሆነ አንዴ ይቅርታ፣ አስቲ ጀነራላይዜሽን ፋላሲ ምንድነው ታውቃለህ? አንዴ ይቅርታ፣ አስቲ ጀነራላይዜሽን ፋላሲ ምንድነው? በሎጂክ አይደለም ወንድማችን፣ ይኸውልህ እኔ እየጠየኩ ያሉት ይሄን የፈቱት የናንተ ሊቅ ናቸው። አንዴ ተረጋጋ ወገን። አስቲ ጀነራላይዜሽን ፋላሲ ማለት ነው። ለምሳሌ ኢትዮጵያ ውስጥ የሆነች ሴት ሳይክል ስትነዳ ካየ የኢትዮጵያ ሴቶች በአጠቃላይ ሳይክል ይነዳሉ ብሎ እንደመናገር ማለት ነው። እዚህ ጋር ተሳሳቱ ማለት ኤቭሪዌር ተሳስተዋል ማለት አይደለም። ይሄ አስቲ ጀነራላይዜሽን ፋላሲ ሲባል ዩ ሹድ ለርን ሎጂክ ባይ ዘ ወይ
ስለዚህ አንድ ቃል እዚህ ጋር ተሳሳቱ ማለት ሁሉ ተሳስተዋል። ሀስቲ ጀነራላይዝ ማለት ይባላል። ስለዚህ ወደ አረብኛው ተመለስ። አብዱልካሪም ቋንዴ እዚህ ጋር ተሳስተዋል። አንተ ያልከው ምን አልከው? እዚህ ጋር ተሳስተዋል። አብዱልካሪም አንዴ እዚህ ጋር ተሳስተዋል። ይሄኛውን የፈታው ሰው እዚህ ጋር ይሄን የፈታው ሊቃውንት እዚህ ጋር ተሳስተዋል። ለምን አወጣች? እዚህ ጋር ተሳስተዋል። አንተ ሰው ይኸው ፍቺ አይደለም እኮ ይሄ ካሜራ ትርጉም ካሜራ ትዝጉበኝ። ወደ አረብኛው ትሄዳለህ ወይስ አትሄድም? ወገን ሂድ፣ አረብኛው ክፈት። ወደ አረብኛው ሂድ። ሰውየው ምን ሆኗል? ሄዳለሁ ግን ያንግማን ብሎ አሉ። እሺ እስቲ አረብኛው ጀነራላይዜሽን እሺ፣ አንዴ ሀስቲ ጀነራላይዜሽን ፋላሲ ማለት ነው። አረ ቆይ እዚህ ጋር ተሳስቷል። አንዴ ይኸውልህ ወገናችን እንትና አንዴ ላስረዳክ። እዚህ ላይ ትራንስሌሽን እኛ አንገደደም እኮ ትራንስሌሽን ላይ የመቆም ግዴታ የለብንም። ግን መሰረታዊ ቋንቋ ላይ ነው የመቆም ግዴታ ያለብን። አንተ ምን አልከን? ከዛ እዚህ ጋር ተሳስተዋል። አዎ ተሳስተዋል። ኤቭሪዌር ተሳስተዋል እንዴ ካልክ ይሄ ሀስቲ ጀነራላይዜሽን ይባላል። በሎጂካል ተማርክ ፋላሲ ነው እኮ እነሱ ግን ይሄ ተራሱ አይደለም የሚፈታው። ተራሱ የሆነው ሊቅ ነው ተሳስቷል ያልከው። ራሳችሁ ሰዎች ፋለናችሁ ኢየሱስ ሳይቀር ሁሉም ሰዎች ፋላቸው አይምሮ አላቸው። በጣም ስኮላር የሆኑ ሰዎች ናቸው። ተራሱ ናቸው። ተራሱ ሆነው አስቀምጣቸው። አንተ ሀቢቢ ሄሎ ይድና አረበኛው ላይ እኮ ያንግማን ማለት ህፃን ማለት እንዳልሆነ እሺ አረብ ይርከፈተው አውረድ እንግሊዘኛ አትቀበሉ። እሺ የቱ ጋር ነው? እሺ አረብኛ ያለው የቱ? ሄድ ወረድ ሙሴ ወረድ እሺ እንዴው ቆይ አቋርጥ ቆይ አንድ ከዚህ አንድ ድሪስ ኦኬ ትንሽ ወረድ በል እሺ ትንሽ ወረድ በል ሙሴ ጋር የሚለው ጋር ድረስ ያው የትኛው ነው? ህፃን ልጅ እንግዲህ ቆይ አንድ እሺ ወረድ አድርገህ ትንሽ ይሄን ስንጨርስ ግን ራሱ ጥቅስ ላይ ጥያቄ አለኝ። እሺ እንዳትወጣ እሺ ወገናችን፣ ይሄ ራሱ ጥቅስ ላይ ጥያቄ አለኝ። ኢሳይያስ 9:6 ላይ ወደ አንተ ስለሚገለበጥ ስንጨርስ እንዳትወጣ። ይሄኛው ትንቢተ ኢሳይያስ ላይ ያለው ነው 9:6 ላይ ያለው ነው። አጭበርብር ቆይ አንዴ እኔ አይደለሁም እሱ ነው ወንድም እኮ እየነገረኝ ስለሆነ ተረጋጋ፣ ቀስ በል እሱ ያወጣው እኮ ተብሎ እንደተገለጸ እዚህ ጋር ቃል በቃል ላሳይህ ነው። እኔ ምን አደረኩኝ? ቆይ እሺ አሳየኝ። ስለማታውቀው አሁን ይሄን ጸጥ ብለህ ማዳመጥ ያለብህ። እሺ አሳየኝ። ምን ይላል እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ፈለማ ተጃወዝቱ ባለፍኩኝም ጊዜ ከሙሴ ጋር እንደተገናኘው ልክ ሙሴን ሲያልፉ በካ አለቀሰ ሙሴ። ቂለ ለሁ ማ ዩብኪክ ምንድን ነው የሚያስለቅሰህ ተባለ። ቃለ አለ አብኪ አለቅሳለሁኝ አለ ሙሴ ሊአነ ጉላመን ያሁና ቡዒሰ ባዕዲ ከእኛ በኋላ የተላከው ህፃኑ ይሄ ነውና ብሎ ተናገረ። ጉላም የቱ ነው ህፃን ይላል? የቱ ጋር ያው ጉላም የሚለው ያው ጉላም የትኛው እንደሆነ አታውቀውም ማለት እኮ እኔ ሐረብኛ እንዴት ይራሳየ ያው እንደዚያ ጋር ጉላም የሚለው ያው እዛ ስንተኛ መስመር ላይ ነው ያለው? ከዚህ ይኸውልህ ስንተኛ መስመር ላይ ከዚህ ስንተኛ መስመር ላይ ንገረኝ። ከዚህ ጀምር ቁጥርና መስመሩን ንገረኝ። ችግር የለም እሺ ቆይ ላሳየህ እንዴ ቆይ ያውና 1 2 3 4ኛው ላይ ጉላም ቪዲዮ ለምን አጠፋችሁብኝ? ቪዲዮ አታጥፉብኝ። ቪዲዮ ማን አልጠፋም ያውና 4ኛው መስመር ላይ ጉላም የሚል ቃል አለ። 1 2 3 4 ነው አይደለ? ይሄኛው መስመር ማለት ነው። የቱ ጋር? እሱ ጋር ሂድ እሷ እችኛዋ አራድልሽ ከዚህኛው ካጠገቡ ያለችው እሷ። እሺ እቺ አውስ ህፃን ነው የሚለው ጉላም ይላል። ጉላም ማለት በአረብኛ ህፃን ማለት ነው። እሺ እኔ ቆይ የት ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ይቅርታ ከይቅርታ ጋር ግን እንደዚህ ግን አይተረጎምም እኮ ወንድ ልጅ ነው። በነገራችን ላይ እንደዚህ አይተረጎምም። አላህ የሚለውን እንደዛ አድርገህ ተርጉሞ እስቲ አንድ ጊዜ አላህ የሚለውን ተርጉሞ ዞን ያለ አላህ የሚለውን ተርጉሞ እዚህ ጋር በነገራችን ላይ እንደዚህ አይተረጎምም። ወንድ ልጅ ነው የሚለው ኖ እንደዚህ አይተረጎምም። ይኸውልህ እንግሊዘኛ ቆይ አንድ ጊዜ አዳምጠኝ። አንድ ነገር መተርጎም ስትፈልግ አረቢክ እንግሊሽ ሌክሲከን አለ ታውቃለህ? አረቢክ እንግሊሽ ሌክሲከን ወይ እንግሊዘኛ እኮ ያንግማን ነው የሚለው። ቆይ አይደለም ይሄ አንተ ይኸውልህ ጎግል ትራንስሌሽን ውስጥ ገብቶ በጣም ፋውል ነው። እንደዛ አይተረጎምም። ስኮላርስቲክ አይደለም ራሱ አካዳሚክ አይደለም ነው እያደረክ ያለው። እንግሊዘኛ ተቀበላለህ ወይ? እንግሊዘኛ ተቀበላለህ? ቆይ እንግሊዘኛ ነው። ተረጋጋ። እሰይ ትርጉም ነው እኮ
ይሄ ትርጉም ሊሳሳት ይችላል። ቋንቋ ስታጠና ለወደፊት ቆይ ቋንቋ ስትተረጋጋ አሁን የተፈለገው ጎላም የሚለው ቃል የተፈለገው አይደል እንዴ? ጎላም የሚለውን ቃል አንድ ነገር ስትፈልግ አረቢክ እንግሊሽ ሌክሲከን ላይ ገብተህ ስኮላርቲክ በሆነ ጥናት በተጠና የቋንቋው ሊቃን ይሄንን ቋንቋ ጉላም የሚለውን ቃል ምን ብለው ተረጎሙት የሚለውን ነው እንጂ የምታደርገው ከእንትን ላይ ቃላት ወስደህ በጎግል ትራንስሌሽን አይደረግም። ለምሳሌ አላህ የሚለውን ውሰደው እስቲ ኤግዛምፕል አላህ የሚለውን ውሰደው። ወይድ አንዴ እኔ እናንተ እንስማማሽ። ያንተን ሐሳብ ቆይ አንዴ ላሳየህ። እንስማማ። ሰማው ከወይድ አላህ የሚል አለ። አላህ የሚለውን ከላይ ውሰደው ላሳየህ። አንዴ ይሄድላሉ። በቃ ውረድ ካልሆነ ውረድ ማለት ነው። አላህ ትቀጥላላችሁ ከኡስታዝ ጋር። አላህ የሚለውን ውሰደው። ይኸው ከላይ አላህ የሚል አለለ ውሰደው። አሁን የወሰድከውን ቃል ውሰደው። እንዳውኑ አላህ የሚለው ውሰደው። ይኸው ከላይ አለ አላህ አይታይም? አላህ የኔን ሐሳብ ለምን አጨረስኩ? ቆይ አልጨረስኩም። ማኔ አልጨረስኩም። ወስድላለሁ። በቃ አንዴ ትቀጥላለህ። እባክህ አገታውና አላህ የሚለውን ውሰደው። ከላይ የኔን ሐሳብ አላህ የሚለውን አሁን ያረከውን ውሰድ። አሁን ያረከውን አላህ የሚለውን ውሰድና አሳያቸው። ሳልጨርስ አንዴ ውሰድና እኔ ላስተካክል ነው የገባሁት። ተቀበለው። ቆይ አላህ የሚለውን ተመለስ ይሄን እንግሊዘኛ ተቀበል። ተመለስና አረብኛው ጋር ተመለስ። ይሄው ሊያስወርድ ነው። ህፃን አይልም። ይሄው ሊያስወርድ ነው። ያንግ ማንም ማትሰማ ከሆነ አልላህ የሚለውን ውሰደው። ለምን ከሊክ ዝገላለው ግን አዳምጡኛ። አላህ የሚለውን ውሰድ። ተረጋጋ። አስወርደው አልፈልግም ማለት ነው። አላህ የሚለውን ውሰድ። ላሳይህ አንዴ። ህፃን አይልም። ላሳይህ አንዴ። አማርኛችንም የኔ ሐሳብ መልሱልኝ። ይሄን አልቀበልም። መውረድ ፈልጋለሁ። ላሳይህ እኮ ነው። ቆይ ለምንድን ነው የምወርደው እንዴ? እኔ ለምንድን ነው የምወርደው? ትወርዳለህ። ጥያቄ እኮ ፈጥሮብኝ ነው። አላህ የሚለውን ያዘው ኡስታዝ። አንዴ ጥያቄ እኮ ፈጥሮብኝ ነው። አላህ የሚለውን ይተርጉመው። አንዴ ትልቁ ነው አላህ የሚለውን ይተርጉመው። አሁን እኮ እኔ ጥያቄ ፈጥሮብኛል። ጥያቄ ማለት ነው። አብዱል ከሪም ምን አድርገው አላህ የሚለው ምን ብሎ እንደሚተረጉመው ላሳይህ። ስተትህን ላሳይህ። ስተት አይደለም። ያው እሺ፣ አብዱል ከሪም ነው። አብዱል ከሪም ይዞታል። አላህ የሚለው ምን አድርጎ እንደሚወስደው አንተ ልጅ ጉግል ትራንስሌት ነው። ሌክሲከን ላሳይ ነው። ጉግል ትራንስሌት አይደረግም። ሌክሲከን ይሄው ይታያል። ትራንስሌሽን ለምሳሌ እንግሊሽ አረቢክ ተመልክታን። እንግሊሽ አረቢክ ዲክሽነሪ አለ። ሌክሲከን ነው የምንመለከተው እኛ። እሺ ጉግል ትራንስሌት እንደዛ አንጠቀም። ለምሳሌ አሁን ጉላም የሚለውን ይሄው ከላይ ጉላም የሚለውን ሲያስቀምጠው ይሄው እዚህ ላይ መመልከት ይቻላል። ዘርዝሮ ያስቀምጠዋል ጉላም የሚለውን ማለት ነው። ያንዳንዱ ለምሳሌ በጣም ቁጭ አድርጎ ያስቀምጠዋል። ከላይ ኪድ ብሎ ያስቀምጠዋል። ፎር ኢንስታንስ ህፃናት ብሎም ያስቀምጠዋል። ቦይስ ለምሳሌ ልጆች እያለ ያስቀምጠዋል። ስለዚህ አንተ ሌክሲከን ትራንስሌሽን ካለ አሳየን። መጀመሪያ ታሳየናለህ። ከሌክሲከን አረቢክ እንግሊሽ ሌክሲከን አሳየን። እንደዛ ይሰማሃል? ሄሎ ምን ታድርገው? ሌክሲከን ነው ምን ጉግል ትራንስሌት ሌክሲከን ላሳይ። በነገራችን ላይ አብዱል ከሪም ይኸውልህ መልሰኝ። እኛ ይኸውልህ ቆይ አንዴ እስቲ አዳምጥ። ሰከንድ ጋር አታዳምጥም እንዴ? ሰው ቤት ገብተህ አላስወራኳል። ኡስታዝ አንድ ሰከንድ ላውራ እንዴ? አያስወራም እኮ ይሄ ልጅ። አላህ የሚለውን ስም ይታያቸዋል በጎግል ላይ ስታስቀምጡት ኡስታዝ ይታያቸዋል። አብዱል ከሪም ይኸውልህ አላህ የሚለውን ስም ማን ብሎ ነው የሚተረጉመው? ጎግል ላይ አላህ የሚለውን ማን ብሎ ነው የሚተረጉመው? እስቴው አላህ የሚለውን ውሰድና አስገባው ጎግል ላይ። እስቴው በጣም የሚገርማችሁ ነገር ማለት እንደዛ አይተረጎምም። አላህ የሚለውን አረብኛው ውሰድና ጎግል ላይ አስገባው በአማርኛ። እሺ ኡስታዝ ኡሱ ይሄውና ጉር ትላለህ። ይሄንን ነገር እንደዚህ አይተረጎምም። ምን አይነት እንትን ነው? ያላነበበ ሰው ነው አተረጓጎም። ዝም ብሎ ህፃን ነው። አይ ትልቅ ሰው ይመስል ነበር ወላሂ። ኧረ ምን ትልቅ ነው ህፃን ነው። ለማንኛውም ጉላም የሚል ቃል ነው ወይ አረብኛችን ወይ ተረጉማለሁ ብሎ የት ሄደ? ጉግል ትራንስሌት ነው። ጉግል ትራንስሌትማ አይሆንም ብሎ አይሆንም። አላህ የሚለውን እግዚአብሔር ብሎ ነው የሚያስቀምጠው። በቃ ይሄን ነገር እንድታውቁ ነው የፈለኩት። አረብኛ የሚችል ክርስቲያን ወይ ይግባላችሁና አሁን ምንድነው ሌክሲከን ካላ ሌክሲከን ነው የምንጠቀመው። አሁን ይሄ ህፃናት አይደለም፣ ሙስሊሞች የተማሩ ናቸው ወገናችን። ሎጂክ አስተማርኩ ቅድም። ሎጂካል ፋላሲ ሰራክ። እችኛው ጋር ሁሉም ተሳስተዋል። ይሄ ሃስቲ ጀነራላይዜሽን ፋላሲ ይባላል። ይሄን ተማሩ መጀመሪያ። የቋንቋ ልዩነቶች ሲመጡ ምንድነው የምናደርገው? ሌክሲከን ነው የምንጠቀመው። ለምሳሌ አሁን አልማኒ ይሄ ለምሳሌ
ዲክሽነሪ ነው፣ አረቢክ ዲክሽነሪ ነው የምንጠቀመው። አሁን ከአረቢክ ዲክሽነሪ ጉላም ማለት ልጅም እንደሆነ ላሳያችሁ። ለምሳሌ ቻይ አታርጉኛምጠው እዛ ጋ ያለው ሰውዬ ያ እዚህ ገና አይደለም። አብይ እዚህ ገና አይደለም። ማስረጃ ሊሆን አይችልም እኮ ገና እዚህ ገና አታልቁኝ። ማስረጃ አይሆንም እሱ። አታልቁኝ። እሺ አታልቀኝ። ሚዩት ደግሞ አታርጉኛል። ሚዩት ለምን ታርጉኛላችሁ? ሚዩት አታርጉኝ። ለፖሊስ ጣቢያ ተመልክታለህ ወገን። ሚዩት አታርጉኝ። የማስረጃ ጥረት ያች አዳ አብዱልከሪም ዝም በለው ባባ ያ ሊበቱኝ ነው ይሄ አብዱልከሪም። እሺ ኡሱ ካንተ ጋር እሺ፣ ከአብዱልከሪም ጋር ላውራ በማላት ትግቡ ከአብዱልከሪም ጋር አብዱልከሪም ቆይ ስማኝ፣ ልስማማለህ። ይሄኛው መጠየቅን ብቻ ቋንቋ ማለት ሲፈታ ችግር የለም። ልስማማለህ። እኔ አብዱልከሪም የኔን ሐሳብ ሰማ። እኔ ካንተ ጋር መስማማት የለብኝም። ማስረጃ ነው የሚያስማማኝ ወገን፣ ማስረጃ ነው የሚያስማማኝ። ጠያቂ እኮ ነኝ። ይሄኛው ስህተት ነው። ይሄ ስህተት ነው ልበል ሳይሆን ኧረ አንዴ የተረጋጋ ወገን ነው ሊድልህ ተው። ይሄኛው አንተ ለኤግዚገን ማስረጃ ነው የሌግዚገን ሰው ምን የሚባለው ዲክሽነሪ ያንግማን ብሎ ነው የፈታው እንግሊዘኛው። ያንግማን ማለት ህፃን ማለት ነው። ምን የሚባለው ዲክሽነሪ ነው? ምን የሚባለው ያንግማን ማለት ህፃን የሚል ዲክሽነሪ አለ? ጉላም ስለሚለው እያወራን ነው። እንግሊዘኛው ጉላም ስለሚለው ጉላም ዲክሽነሪ አምጣ። በቃ ማስረጃ የለውም። በቃ ማስረጃ የለውም ማለት ነው። ያንግማን ማለት ህፃን ነው እያልክ ነው። ጨረስካው? እኔ አላልኩም እንደዛ። ስለ ጉላም እያወራሁ ነው። ኧረ ወገን ጉላም ስለሚለው ነው እያወራን ያለ ነው ወገን። አንዴ ዝም በለው። ቆይ ሁሱ አንዴ እኮ ማለት ስለገባን ጉላም የሚለውን ከዲክሽነሪ አሳየን ቶሎ በልሽ። ጉላም የሚለውን የዲክሽነሪ ማስረጃ አሳየን ቶሎ በል። ኧረ አንዴ እድል ስጡኝ። አምስት እቆጥራለሁ። እኔ አሳይቻለሁ። አምስት እቆጥርላለሁ። ዲክሽነሪ ከፍታለሁ። አንድ ሚውት አታርጉኝ። ደግሞ ሚውት አታርጉኝ። እድል ስጡኝ። ማንም ሰው አሁን ሚውት አርጋ እኔ ላውራ። እኔ እኮ በአንተ ሙድ አልሄድልህም። አምነህ የማትቀበል ከሆነ የራስህ ግዴታ ነው። እኔ በአንተ ሙድ አልሄድልህም። እኔ ጥያቄን ጠየቅኩ። ጥያቄ ልጠይቅ የገባሁት መመለስ ጥያቄን ጠይቅ። በቃ የኔ ጥያቄ ምን ብሏል? እሱ ህፃን ልጅ ተብሎ መሐመድ ተነግሮለታል አለኝ። እሱን ተው። እሱ ነው የተናገረው። ከዛም ግን ህፃን ልጅ ተብሎ ጥያቄ ምን ብለህ ነበር የጠየቀኝ? በቃ ከኔ ጋር ይቀጥል። አብዱልከሪም በአላህ ተው። ምን ብለህ ነበር የጠየቀኝ ቅድም? ኦኬ ከማን ጋር ልቀጥል? ከኔ ጋር ቀጥል። ከማን ጋር ልቀጥል? ምን ብለህ ነበር የጠየቀኝ? ከኔ ጋር ቀጥል። ህፃን ተብሎ ተነግሮለታል ብለህ ቪዲዮ ተናግራላ። ያን ተነጋግረን ጨርሰን አልፈናል። ተነግሮለታል ህፃን ተብሎ በነቢያቶች ተነግሮለታል። በሙሴ አንደበት ህፃን የተባለው የቱ ጋ ነው ብለህ ጠይቀኸኛል አይደለ? ብለሃል አንተ። ሙሴ ብሎታ ስትል በሙሴ አንደበት የቱ ጋ ነው ያለው አልኩ። ከዛን ጠየቁክ ሙሴ ብሏል አልከኝ። እሺ አሁን ተረጋጋ እንጂ ቀስ ብል ጠይቁኝ አይደለ? አሁን ቀጥታ ያው ቃል በቃል ሙሴ ጉላም ብሎ ህፃን ብሎ ገልጾታል። እሱ ነው ሳይቻለው ቋንቋ ህፃን ማለት አላ እንደዛ አይልማ። እንግሊዘኛው ደግሞ ያንግማን ይላል። ያኛው አረብኛውም ደግሞ ስትፈታው ምንድነው የሚለው? ወንድ ልጅ ይላል። አረብኛውን ከዲክሽነሪ ያሳያል። ቶሎ አንዴ አሁን እኮ እኔ እኮ ሁለት ማስረጃ እየደገፈኝ ነው። ሀቢብ አዳምጥ እንጂ ተረጋጋ። እያወራህ ነው ከኔ ጋር አይደለ? እንደ ትልቅ ሰው ሁን። እሺ አውራ። እኔ ቃል በቃል ሐዲስ ላይ ሙሴ هذا غلام جاء بعدنا وله أتباع أكثر منا የሚለውን ሐዲስ አሳየሁ። ሙሴ ምን አለ? ቃል በቃል ያውና ከእኛ በኋላ የመጣው ህፃን ለእርሱም ከሁላችንም ከነቢያት በላይ በርካታ ተከታይን አፍርቶ የሚመጣ ብሎ ገለጻቸው። ጉላም የሚል ቃል በቃል ሙሴ ህፃን ብሎ የተናገረው ስለ እርሳቸው ነው አለ። ያው እሱን አልካልኩም እኮ እሱ ስለሳቸው አይደለም አላልኩም። አሁንም ህፃን ልጅ የሚለው ግን የለም። ውሸት ነው። ውሸት ነው። እሱ ነው ትልቁ ላይ ዋሽቻለሁ። አንዴ ትልቁ ላይ አድርገው። አይ ወጣ እንዴ ኡስታዝ ወርጋ እንደጨረሰ አሁን ምን ብሏል? አንድ ከይቅርታ ጋር እሱን አልካድኩም ብሏል። ሰምታችሁታል አይደለ? ቃል በቃል እኔ ኢሳይያስ 9:6 የሚለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ምናምን ቢል አይደለም።
ግን በነብያት አንደበት ህፃን የተባለው ማን ነው ከተባለ ሙሉ በቁርአንም በሐዲስም ላይ ብትሄዱ ሙሴ ቃል በቃል ከኛ በኋላ የመጣው ህፃን ብሎ የገለጸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ይሄን ያናደዳቸው አይደለ? አው ቃል በቃል እዚህ ያሳቸዋለሁ። ጉላም ብሎ ቃል በቃል ህፃኑ ከኛ በኋላ የመጣው ህፃን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገልጿቸዋል። ያው ይሄ ሰውዬ ምን አደረገ? ጉላም ነው ጉግል ትራንስሌት ነው የረና ብቻ አደረገና ወንድ ልጅ ነው። ለማንኛውም አብዱልከሪም ኡስታዝ የምትጨምሩት ካለ መጨመር ትችላላችሁ። ሌሎች አይ ጉግል አላዳምጥ አለ ልጁ ታውቃላችሁ። ምክንያቱም ማስረጃ እንደሌለው ስለሚያውቅ ይጮሃል። ባይዘው ለዛ ነው እኛ አሳየን እኮ ጉላም ማለት የጉግል ትራንስሌሽን አንጠቀምም። እሱ ምክንያቱም ጀስት ትክክል አይደለም። ባይዘው ለዚህ ማስረጃ አምጣ እያልነው ነው ያመለጠው። ባይዘው መውጣት ያለ በቃ ምንም ማስረጃ የለውም። 5 እየቆጠርኩ ነበር ባይዘው 5 ቆጥረን እንድትወጣ ነው ኦሬዲ ልትወጣ ነበር። እኛ ይሄ ጉላም የሚለው ያዛ ጋር ትራንስሌት ችግር አለ። ሰዎች ለጊዜን ትራንስሌሽን እንኳን የመጣው መዝገበ ቃላት አይደለም የመጣው። እኛ ከመዝገበ ቃላት ማስረጃ አምጡ እናንተ ነው ተባልን። አሳየን እኛ ይሄው ለምሳሌ አልማኒ ላይ ይሄው ቻይልድ ይሄው ቦይ ብሎ ያስቀምጣል። ፎንሰስ ጉላም ይሄው ጉላም ይታያችኋል። ጉላም ቦይ ኦር ቻይልድ خلاص ايه هلنا لا ክርስቲያን ያው ለጊዜን አሳየን። ሐዲስ ላይ ጉላም جاء بعدي ብሎ ነው ደግሞ ሙሴ የገለጸው። ለትልቅም ወይ ጥለቁ አልረጁ ወላ የመጣው ህፃን እርሱ ነው ብሎ ገለጻቸው። ነውሩ ምንድነው ሲጀመር? ወይ ጥለቁ አልረጁ ለባሊግም ችግር የለውም እኮ ይጥላቅ ይደረጋል። ችግር የለውም። ቅድም ራሱ ወጣትም ልጅ ላይ ለወጣትም ልጅ ይጠቀመዋል። አረበኛ ለህፃንም ልጅ ይጠቀመዋል። ወታቻው አይደለ? እንዳጠቃላይ ግን ሙሳ አለይሂ ሰላም ህፃን የተባሉት ከምን አንፃር ነው የሚለውን ሲፈታ ምንድነው ከሁሉም ነብያት በኋላ መጨረሻ ላይ ስለመጡ ከዚህ አንፃር ነብዩ ሰለላሁ ዐለይሂ ወሰለም ጉላም ህፃኑ ተብለው ተገልጸዋል። እና ከሁላችንም በላይ ተከታይና አፍርቶ የሚመጣው ህፃን ይሄ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለምን ቃል በቃል ሙሴ ገልጿቸዋል። ምንጩን ለምትፈልጉ ክርስቲያኖች ሶሒህ ቡኻሪ 3887 ላይ ታገኙታላችሁ። እሺ ቀጥሉ። ሌሎች አንድ ነገር ለመጨመሪያ ያህል ከዚህ በኋላ እንትን ክርስቲያኖች ስትገቡ አትሊስት ኢዘር 3 ነገር አሁን የቅድም የገባው ልጅ ሂዳዝ ነው አረብኛውን የት ጋር ነው አሳዩኝ ቃሉን ብለ በመስመር 4ኛው መስመር ከዛ ቀጥሎ እየተባለ አንዳንዴ የእውቀት ማነስ ያስበጠብጣል። ባይዘው ያንን አያውቀውም። ሌግዚገን ምን እንደሆነ አያውቅም። ዲክሽነሪ ምን እንደሆነ አያውቅም። አትሊስት የሆነ ሎጂክ ምን እንደሆነ አያውቅም። ሶ ቢያንስ የተወሰነ ቤዚክ ነገር ይኑራችሁ። ለመግባባት ያቃተን በዛ ነው። እና ትንሽ እውቀት በጣም አደጋ ነው። ሰውን የሚጥለው እሱ ነው። እና በጣም አደገኛ ነው ይሄ ነገር። ምክንያቱም ማውራት አልቻልንም ኢቭን። ስለዚህ ያ ስህተት ነው። በባካችሁ በቻላችሁ ታቀም አትሊስት ወይ ሎጂኩን ፋለሲ ላለመስራት ሞክሩ። ሰከንድ ደግሞ አትሊስት ቃሉ የት ጋር ነው የሚገኘው የሚለውን ነገር ራሱ እኛው ራሳችን 4ኛው 2ኛው መስመር ብለን እዛው እኛ ላይ መጮህ አስቸጋሪ ነው። እሺ ቢያንስ ዲክሽነሪ እንዴት ነው ሶርሶች አክሰስ የሚደረጉት ነው ይሻላል። ተሰቃየን እኮ ዲክሽነሪ እንዴት ነው? እሺ ንጉስ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ከቁርአን ማስረጃ እንስጣቸው አለ ቁርአን ላይ وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا معناته وأما الغلام من معناته ህፃኑ ማለት ነው። በጣም በርካታ ወታሪ አለ በቁርአኑ ላይ ህፃን እያለ ይሄን ቃል ይገልጸዋል። ዛሬ የተባለ ይገለጻል። እስከመር ጉላም ማለት እኮ አሶብዩ ሒነ ይውለድ ኢላ አን የሽበ ወይቃሪበ ሲነል ብሉግ ነው የሚለው ሉጋዎች ላይ